ሰላም የዋጋ ፖድካስት ተከታታዮች፣ ሼር ካምፓኒ ለብዙ ጊዜያቶች ሲሸጥ የቆየውን ሼር ሊያበቃ በጥቂት ቀናቶች ይቀሩታል ማለት ነው። ስለዚህ አሁንም ሼሩን ያልገዛችሁ ሰዎች መግዛት የምትፈልጉ እስከ ቪዲዮ መጨረሻ ተከታተሉኝ። እንግዲህ ሼሩን እየሸጠ የነበረው ሼር ካምፓኒ አንድ ሼር ዋጋ በ100 ብር ሂሳብ ሲሆን ኢትዮ ቴሌኮም ግን ባለፉት 4-5 ወራት አንድ ሼር በ300 ብር ነው እየሸጠ የነበረው። እንግዲህ ኦልሞስት የ200 ብር ልዩነት ነው ያለው። ሼር ካምፓኒ ደግሞ ለ30 ዓመት የቆየ አንጋፋ ካምፓኒ ነው። በኢትዮጵያ ደረጃ እንግዲህ ባለፈው የ2015 ግብር ከፋይ ፕላቲኒየም ሌብል ግብር ከፋይ ሲሆን እንዲሁም ደግሞ በትርፋማ በመሆን የሚታወቅ አንጋፋ ካምፓኒ እንደመሆኑ መጠን ባለፉት በሶስት ተከታታይ ዓመቶች ያከፋፈለው የትርፍ መጠንም 2014 ላይ ኦልሞስት 44% ትርፍ ክፍል ለሼር ሆልደሮች ማከፋፈሉ ይታወሳል። እንዲሁም ደግሞ 2015 ላይ 51.38% ትርፍ ክፍል ማከፋፈሉ ይታወቃል ማለት ነው። እንዲሁም ደግሞ በቅርቡ ማለትም ባለፈው ዓመት 2016 ላይ 45% ትርፍ ክፍል ለሼር ሆልደሮች ማከፋፈሉ ይታወቃል። እንግዲህ እሱም 1 ሚሊዮን ኢንቨስት ያደረገ ሰው ኦልሞስት 450 ሺህ ዲቪደንድ ወይም ትርፍ ፕሮፊት ያገኛል ማለት ነው። ሶ አሁንም ሼሩን መግዛት የምትፈልጉ ሰዎች ሼር ሽያጭ ጊዜው ሳያበቃ ከወዲሁ እንድትመዘገቡና ለመመዝገብ ወይንም ደግሞ ሼሩን ለመግዛት የምትፈልጉ ሰዎች በቀጥታ እኛ እንድንላችሁ እንዲሁም ደግሞ በዋትሳፕ ወይም ደግሞ በተለያዩ ሶሻል ሚዲያ አማራጮች ኮንታክት ልታደርጉን ትችላላችሁ ማለት ነው። እስከ ቪዲዮ መጨረሻ ተከታተሉን። ዲቴይሉን ስለ ሼር እንዴት መግዛት እንደምትችሉ፣ የሼር ዋጋ ምን ያክል እንደሆነ፣ እንዲሁም ኤክስፔክትድ የሆነ ትርፍ ክፍል ምን ያክል እንደሚሆን፣ እንዲሁም ደግሞ ቀሪ ክፍያዎችን እስከ ምን ጊዜ ማጠናቀቅ እንዳለባችሁ በዚሁ እስከ መጨረሻ ቪዲዮ ላይ ማቅረብላችሁ ይሆናል ማለት ነው። እንግዲህ የአንድ ሼር ዋጋ 100 ብር ሲሆን ኢትዮ ቴሌኮም ግን በ300 ብር ነው እየሸጠ የነበረው ማለት ነው። እንዲሁም ደግሞ ዝቅተኛ የሼር መጠን እየተሸጠ ያለው 2500 ሲሆን በ100 ብር ካልኩሌት ሲደረግ ኦልሞስት 250 ሺህ አካባቢ ነው። እንግዲህ ይህን 100% መክፈል የማትችሉ ሰዎች 40% ብቻ ማለትም ሰርቪስ ቻርጅን ጨምሮ ኦልሞስት ሰርቪስ ቻርጁ 5% አካባቢ ነው። 112,000 አካባቢ በመክፈል 40% በመክፈል ሼር ሆልደር ወይም የሼሩ ባለቤት መሆን ትችላላችሁ ማለት ነው። ቀሪ ክፍያዎችን በ3 ዓመት ከፍላችሁ የምታጠናቅቁት በ3 ጊዜ በ3 ራውንድ ይሆናል ማለት ነው። እንዲሁም ደግሞ እንግዲህ ሼሩን ስትገዙ ሼሩን ብቻ አይደለም የምትገዙት። አያት ሼር ካምፓኒዎች በጣም ብዙ እህት ኩባንያዎች አሉ። 7 ከ10 በላይ እህት ኩባንያዎች አሉት ማለት ነው። እነዚህ ዲቴል መረጃዎችን ዶክሜንቶችን እንድንልክላችሁ በዋትሳፕ እንዲሁም በቴሌግራም እዚሁ በስር በምናስቀምጥላችሁ ስልክ ኮንታክት አድርጋችሁ መረጃዎችን መውሰድ ትችላላችሁ ማለት ነው። ሼሩን ስትገዙ በተጨማሪም የሪል ስቴት እንግዲህ አንጋፋ የሆነ ካምፓኒ መንደር የሚያክል ነገር አያት የሚባለውን መንደር የገነባ እንዲሁም ደግሞ አሁን ላይ ከ5 በላይ የተለያዩ ሳይቶች ላይ ሪል ስቴቶችን እየገነባ ያለ በዋናነት ሲኤምሲ፣ ካሳንቺስ፣ ልደታ እንዲሁም ደግሞ መሪአንድ እንዲሁም አያት እና ሌሎች ሳይቶች ላይ ሪል ስቴቶችን እየገነባ ይገኛል ማለት ነው። ዋነኛው እህት ኩባንያው ሪል ስቴት ዲቨሎፕመንት ላይ እየሰራ መሆኑ ይታወቃል። እንዲሁም ደግሞ ሌሎች ትምህርትና የትምህርት ኢንዱስትሪ፣ ሆቴል እና ቱሪዝም ኢንዱስትሪ እንዲሁም ደግሞ የኮንስትራክሽን ማቴሪያል አቅርቦትና ፕሮዳክሽን ላይ በዋናነት የሚሰራ አንጋፋ ካምፓኒ ነው። ከዛ በተጨማሪ ኢምፖርት ኤክስፖርት ላይ እና ሌሎች ብረታ ብረት፣ የእንጨት ስራዎች እንዲሁም ደግሞ ሌሎችም የጥራጥሬ እና የተለያዩ ስራዎች ላይ ተሰማርቶ ይሰራ ያለ በጣም ግዙፍ ካምፓኒ እንደሆነ የሚታወቅ ነው። ስለዚህ ሼሩን መግዛት የሚፈልጉ ሰዎች አሁን በድጋሚ ላስታውሳቸው የአንዱ ሼር ዋጋ 100 ብር ሲሆን ዝቅተኛው ሼሩ መጠን እየተሸጠ ያለው 2500 ሲሆን በጠቅላላ 250 ሺህ ሼር መግዛት ትችላላችሁ ማለት ነው። ዝቅተኛው ነው የነገርኳችሁ፣ ግን አንድ ግለሰብ እስከ 10 ሚሊዮን በጀት ያለውን ሼር መግዛት እንደሚችል በዚሁ ላስታውሳችሁ ወዳለው። እንግዲህ እንዳቅማችሁ የ500 ሺህ መግዛት የምትፈልጉት 500 ሺህ፣ 1 ሚሊዮን መግዛት የምትፈልጉት የ1 ሚሊዮን እንዲሁም ደግሞ የ2 ሚሊዮን 3 ሚሊዮን እያላችሁ እስከ 10 ሚሊዮን ካፒታል ያለውን ሼር መግዛት ትችላላችሁ ማለት ነው። ከዚህ በተጨማሪ እንግዲህ አያት ሼር ካምፓኒ በጣም ትርፋማ የሆነ ካምፓኒ እንደሆነ ይታወቃል። ተጨማሪ መረጃ እንዲሁም ደግሞ ሌሎች በሪል ስቴት ዙሪያ ያሉ ስለ አያቱ መረጃዎችን መውሰድ ከፈለጋችሁ ከስር በምናስቀምጥላችሁ ስልክ ደውላችሁ መመዝገብ እንዲሁም ሙሉ መረጃዎችን መውሰድ፣ ኦፊስ መጎብኘት፣ ቪዚት ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ ተያያዥ መረጃዎች ስለ ሪል ስቴት፣ ስለ ኢንቨስትመንት እንዲሁም ደግሞ ስለ ሼር፣ ስለ ካፒታል ማርኬት መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። በጣም እናመሰግናለን።